ስለተሰጠኝ አመሰግናለሁ። እዚህ ሽልማት ላይ በመገኘቴ በጣም ደስ ብሎኛል እና ላደረጋችሁልኝ ነገር በሙሉ በጣም ነው የማመሰግነው። ለእኔ እንደ መታየት ነው የተሰማኝ። ማለት እስካሁን እዚህ ስንደርስ ያን ያክል ማበረታቻ አልነበረም እና እንደዚህ የልፋት ሲከፍል ደስ ይላል። ለቀጣይ ተፈታኞች ደግሞ ማለት የምፈልገው ነገር ሰከንድ ወሩ ነው ማለት ነው። ተረጋጋላችሁ የሚሰራ ነገር ነው፣ ቀላል እና ጊዜ አጠቃቀማችሁ ላይ ደግሞ አታብዙት ያን ያክል ማለት ነው የምፈልገው ነገር። እኔም የተሳሳትኩት ነገር ስለነበር በቂ ነው ጊዜው በጣም ማለት ከእንቅልፋችሁ ምናምን ያን ያክል አትጋቡ። መስራት ባለባችሁ ታስቡ። ከዛ ውጭ ያለውን ለሌላ መመደብ ይቻላል። ይህ ነው ማለት ነው። በጣም ደስ ብሎኛል። ሁላችንም በጣም አመሰግናለሁ እና ይሄ ማነው እስከዛሬ እንደምንማረው አይነት ትምህርት ነው። እኛም በሰዓቱ ሲመጣን ሰዓት በጣም ከብዶን ነበር። እንመለስ ሁላ እስከማለት ድረስ ደርሰን ነበርና ይህን ያክል በቃ አታካብዱ፣ የሆነ ቀለል አድርጋችሁትና ጭንቀት በመጨነቅ አይደለም ይሄ ነገር የሚሰራው። አትጨነቁ። በቃ ረጋ ብላችሁ መስራት ያለባችሁን ነገር ስሩ። በነገራችን ላይ መጨነቅ በጣም ነው እንትን የሚለው የምታውቁት ሁላ እንዳሰሩ ስለሚያደርጋችሁ አትጨነቁ። ቀለል አድርጋችሁት ተረዳዱ። ደግሞ አብራችሁ አብሮ ማንበብ ብዙ ነገር ይሰራል። ብቻችሁን ያልገባችሁን አብራችሁ ስሩ። በቃ ይሄ ነው ማለት ነው። የሶስተኛው ዓመት ተሸላሚ ነኝ። ስለተሰጠኝ አመሰግናለሁ። አምና ተናግሬ ስለነበረ ዘንድሮ በቃ እኔን ኤክስፔክት እያደረጋችሁ ነው። አሁን ዘንድሮ እንኳን የዘንድሮ ተሸላሚዎች በደንብ የሚናገሩ ደስ ይለኝ ነበር፣ መድረኩ ባልወስድባቸው። ግን በጣም ነው የምናመሰግነው ለአድሃኑ ለድርጅቱ ድር ቢያብር የሚባለው ድርጅት በጣም ምስጋና ማቅረብ ፈልጋለሁ። ሌላው ምንድነው አሁን እኔ ቀን ነው በዘንድሮቹ እውነት በጣም ነው ይቀር። ምክንያቱም አቶ ኤልያስ ቅድም ታብሌት ምናምን ሌላ ታሪክ እኛ ይሄን ሰጠን። ስለዚህ እየጨመረ ነው የሚለው ማለት ነው። እና ያው በጣም ደስ ይላል እና ለአሁን እንደምትፈተኑ መልዕክት ማቅረብ የምፈልገው ምንድነው ሁሉም አትጨናነቁ። መጨናነቅ አያስፈልግም። ሁለተኛ ደግሞ በቃ ኔጌቲቭ ነገሮችን መስማት አይፈልግም።